ጊዜው የሀይሚ ነው። ጊዜው የሀይሚ ነው። ጊዜው የሀይሚ ነው። ይመችሽ። ዛሬ ደግሞ እንዴት አምሮባት መታለች መሰላችሁ? ትናንትና እንደዛ ተውበው ምናምን መተው ነበረ። ዛሬ ደግሞ ይኸው እንደዚህ አምሮባት መታላችኋለች። ዛሬም አዲስ ነገር አለ ማለት ነው። አያችሁ አይደል? ሀይሚ ጊዜው የሀይሚ ነው ያልኩበት ምክንያት ይሄ ነው። ሁሌም ደስ ይበልሽ የኔ ቆንጆ፣ እውነት ለመናገር ሁሌም ቤትሽ በደስታ ይሙላልሽ፣ ደስ ይበልሽ ሁሌም እላለሁ። በዚህ አጋጣሚ እንኳን ደስ ያለሽ። ዛሬም ሌላ ደስታ አለ። እውነት ለመናገር ያው እነሱ ቆይተው ነው ደስታቸውን የሚያሳዩትና ዛሬም ሌላ አዲስ ደስታ አለ ከትናንቱ የበለጠ በይነኝ እንዲያየሁት እንዴት ተረዳሁት ከሆነና እንግዲህ የብሩኬ ንግስት ሁሌም ደስ ይበልሽ ነው የምለው። እውነት ለመናገር በመሀላችሁ ምንም አይግባ፣ ፍቅራችሁን ያብዛላችሁ። ውለዱ፣ ክበዱ። ሰላም ጤና ይስጥልኝ። ወዲና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። እንግዲህ ሰሞኑን አልሰራሁም ቪዲዮ፣ ድምፄ ጥሩ ስላልነበረ ለዛ ነው። ዛሬም እንግዲህ ድምፄ ካልተሰማችሁ ዘግቶኛል፣ ግን እንደው መስራት ስላለብኝ ብዬ ነው እንጂ አሁንም ድምፄን አልለቀቀኝም፣ እንደያዘኝ ነው። እንግዲህ ሀይሚ በዚህ መልክ እምር ድምቅ ብላ መታለች ማለት ነው። ዛሬ ደግሞ አለባበስ ትላላችሁ ማለት ነው። አለባበስ ትጠላላችሁ። ይመችሽ፣ ማርያምን ይመችሽ፣ እውነት ይመችሽ። ተመችተሽናል፣ ይመችሽ። ብሩኬን አንቺን በማገኘቱ እድለኛ ነው። አንቺን ብሩኬን በማገኘትሽ እድለኛ ነሽ። እውነት ለመናገር ሁለታችሁም እድለኞች ናቸው። አንቺም እሱን በማገኘትሽ እድለኛ ነሽ፣ እሱም ደግሞ አንቺን በማገኘቱ እድለኛ ነው። ምክንያቱም ሁላችሁም በሰው ተወዳጅ ናችሁ፣ ሁላችሁም የዋህ ናችሁ። እንግዲህ ደግሞ የባሏ ልዴትም እየደረሰ ነው ጋይስ፣ እንዳትረሱት። እንግዲህ የብሩኬ ልዴት መስከረም 21 ነው እንደምታውቁት ማለት ነው። መስከረም 21 ነው ልዴቱ እና እየደረሰ ነው ማለት ነው። ልደቱ እየደረሰ ነው። እንግዲህ መልካም ልደት ትሉታላችሁ ማለት ነው። እሷም ደግሞ የዛኔ ሽብረቅ ብላ የባሏን ልደት ለማክበር ተዘጋጃለች። ሀይሚ ቆንጅየዋ። ግን ዛሬ ምን ይመስላችኋል ያለው ነገር? እኔ እንደሚመስለኝ ግን ሀይሚ የሆነ ነገር ከፍታ ሊመረቅ ነገር ነው የሚመስለኝ፣ ወይም ደግሞ ወይ ፀጉር ቤት ወይ ደግሞ ልብስ ቤት በቃ የሀይሚ ያለ አላማ ታውቃላችሁ ብዬ አስባለሁ። በፊት የምታለማቸውን አላማዎች ማለት ነው። እና እነሱን አላማዎች አሳክታ ይመስለኛል ዛሬ አዲስ ነገር ያለው ማለት ነው። እንደዛ ነገር ይመስለኛል ሳስበው፣ እንደዛ ነው በቃ። እናንተ ደግሞ እስኪ የምታስቡትን እሰቡ። እኔ ያሰብኩት በዛ መልክ ነው። ሀይሚ እንግዲህ በአንቺና በብሩኬ ባህል ምንም አታስገቢ። ፍቅራችሁን ወደፊት ይዛችሁ ሂዱ። በጣም ምርጥ ጥንዶች ናችሁ እናንተ። አግብታችሁ ወልዳችሁ ማየት ነው ህዝብ። አሁን ትናንትና ፖስት ያደረጉትን ቪዲዮ ፎቶ በቃ ህዝብ በጉጉት ነው ሲጠብቅ የዋለው። ለምን ይመስላችኋል በጉጉት ህዝብ ሲጠብቅ የሚውለው? በቃ የእነሱ ተጋብቶ መውለድ አንድ ላይ መሆን ህዝብ ስለሚፈልግ ስለሚወዱ ስለሚፈልጉ ገባቸው ያ ነገር ስለሆነ የእነሱን ፍቅር ሰላም ሁሉም ሰው ይፈልጋልና ስለዚህ እኔም ጊዜው የሀይሚ ነው ያልኩበት ምክንያት ይሄ ነው። በቃ ፏ ብላ ብትን ብላ አምሮባት አሸብረቃ ነው ሁሌ የምትታየውና ከዚህ በላይ ደስታ የለም ብዬ አስባለሁ። እና ሁሌም ደስ ይበልሽ። እንግዲህ ጋይስ ለድምፄ ይቅርታ ብያለሁ ውዶች፣ ትረዱኛላችሁ ብዬ አስባለሁ። ሀይሜን የምትወዱ እንግዲህ ዛሬ ያው በአዲስ ነገር ከች ትልላችኋለች። ትናንትም በአዲስ ነገር ነው የመጡት፣ ዛሬም እንግዲህ በአዲስ ነገር ነው የሚመጡት። እንደዚህ እንደምትዋት አምሮባታል። ቀይ በቀይ ሆናለች። ልብሷ ቀይ፣ እሷ ቀይ፣ ጫማዋ ብቻ ነው ጥቁር። አምሮባታል። ያው እኔ ፎቶውን ወደታች ስለቆረጥኩት ነው እንጂ ሙሉውን ባሳያችሁ በጣም ነው የሚያምረው። ኢንስታግራም ላይ ገብታችሁ ማየት ትችላላችሁ። በነገራችን ላይ ሀይሚ ምን ብትለብስ ያምርባታል። በዚህ አጋጣሚ ያው ረጅም የማትባል አጭር የማትባል ወፍራም የማትባል ቀጭን የማትባል መካከለኛ ናት።
ከቁመት መካከለኛ ናት፣ ከውፍረት ከቅጥነት መካከለኛ ናት። ስለዚህ ሁሉም ነገር ያምርባታል ማለት ነው። እያችሁ ምንም ብትለብስ ያምርባታል። እና እንግዲህ ዛሬ በአዲስ ነገር ነው የምንጠብቃት። ገምቱ። የኔ ግምት ነግሬያችኋለሁ። የእናንተን ግምት ደግሞ ገምቱ። እኔ ወይ ፀጉር ቤት ከፍታ ነው በቃ ወይም የሆነ ድርጅት ከፍታ ነው አለቀ ብዬ ነው የገመኩት። እናንተ ግምት ደግሞ እንግዲህ አላውቅም። እኔ ግምት ይሄ ነው። እናንተ ደግሞ የምትገምቱትን ግምት ከስር አስቀምጡ እና በዚህ አጋጣሚ ግን ሀይሚ ይመችሽ። በዚህ እድሜሽ ሀብታም ይመችሽ። በዚህ እድሜሽ ድልቅቅ ያልሽ ሀብታም ሆንሽ። ከዚህ በላይ ሀብታም ሆንሽ። ፈጣሪ ያግዝሽ፣ እድሜ ጤና ይስጥሽ፣ ፈጣሪ ይጠብቅሽ። ይሄንን ነው የምለው። ከዚህ በላይ ደስታ የለም። ድልቅቅ ያለ ኑሮ ነው የምትኖሩት። እነሱ ድልቅቅ ያለ ኑሮ የሚኖር ሰው የለም ታወቃችሁ። እና ይሄ ምንድነው ደግሞ ይሄን እምላችሁ ደስ ስለሚለኝ ነው። እኔ ሰው ደስታ በጣም ያስደስተኛልና ደስ ይላል። ድልቅቅ ብለው እኮ ነው የሚኖሩት፣ ፏ ብለው ብትን ብለው ያመራቸውን አድርገው ያመራቸውን ለብሰው። እስኪ እነ ሀይሚ እነ ሩታ እነ ፍቅር የሚለብሱትን ልብስ ማን ለብሶት አይታችሁ ታውቃላችሁ? እዛ ጋር ማንም ለብሶት አይታችሁ አታውቁም እኮ ጋይስ። ታዲያ እንደዛ ነው። ፋሽን እኮ ነው የሚለብሱት። ፋሽን ማንም ሳይለብሰው የሀብታም ልጅ ራሱ አይለብሰውም ቀድሞ። እነሱስ ሀብታም አይደሉ እንዴ አትሉኝም? አሁንማ ሀብታምን በላይ ድልቅቅ ያሉ ሀብታም ሆነዋል። ከዚህ በላይ ሀብት አለ እንዴ ታዲያ? በጣም ሀብታም ሆኑ እኮ አሁንማ። አብርሽ ከነሚስቱ፣ ብሩኬ ከነሚስቱ ድልቅቅ ያሉ ሀብታም ሆነዋል። አሁንማ ሰምታቸዋል። ለእነሱ ብቻ ሳይሆን ሌላ ሰዎችንም ይዘው እየወጡ ነው አሁን ላይ እውነት ለመናገር። ብቻ ግን ደስ ይላል። የሰው ደስታ የሚያስደስታችሁ ሀሳብ አስተያየታችሁን ስጡ። እኔ የሰው ደስታ ያስደስተኛል፣ የሰው ማግኘት ያስደስተኛል፣ የሰው ከፍ ማለት ያስደስተኛል፣ የሰው መለወጥ ያስደስተኛል። ሰው ደስ ሲሉ ደስ ይለኛል። ይህ ነው የኔ ጸባይ። ማንም አልቀናም እኔ። ምክንያቱም ማንኛውም ሰው ፈጣሪ የራሱ የሆነ እንጀራ አለው የሚሰጠው። ይሻግታል እንጂ ጊዜዋን ጠብቃ ያች እንጀራ ትመጣለች። ማንም በማንም ቢቀና ጥሩ ነው ብዬ አላስብም እውነት ለመናገር። ቅናት እንግዲህ መንፈስ ነው ብዬ አስባለሁ። እና በሰው ላይ ሰው መቃወኑ ሰዎች ካላችሁ አትቅኑ። በምንም በሀብትም ይሁን በምንም በሰው አትቅኑ። በሰው መቅናት በጣም ያስጠላል፣ ጥሩም አይደለም፣ አይጠቅማችሁም። እና መቃወኑ ሰዎች ካላችሁ ከቅናት ተቆጠቡ እላለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ውሎ ይሆንላችሁ። በአዲስ እስከምንገናኝ ባይ ባይ። ሰላም